ሰላም ውዶች እንዴት ናችሁ? ደህና ናችሁ? ደህና ነኝ። አዲስ ዩቲዩብ ሰብስክራይብ ላይክ ፎሎ አድርጉኝ። እስኪ አበረታቱኝ። ባታዩት እንኳን ላይክ እያደረጋችሁ ልኩና ይሁን እስኪ እንሞክር። መሞከር አይደለም። ወዳችኋለሁ። እስኪ ይሄን ቪዲዮ አንድ ጊዜ አይተን እንመለስ። تصعيد إثيوبي جديد ضد دول المصب. هذه المرة الأمر ليس متعلقا فقط بسد النهضة. وزير المياه والطاقة الإثيوبي حتام عطيفة قال إن التدفق አስቸኳይ መልእክት ነው። በተለይ በሳውዲ አረቢያ የምትኖሩ ኢትዮጵያውያን ይሄንን መልእክት እስከ መጨረሻው ማድመጣችሁን እንዳትዘነጉ። ከዛ በፊት ይሄን ቪዲዮ ለሁሉም እንዲደርስ ላይክ፣ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉ። የፎሎ ምልክቷንም በመጫን ፎሎ አድርጉ። ወደ መረጃው ስገባ እንደሚታወቀው ሰሞኑን በተለይ በሳውዲ አረቢያ በርካታ ኢትዮጵያውያንን ያሳዘነ አስጸያፊ ተግባር ተፈጽሟል። ይህንን ተከትሎ እንግዲህ አሁን ምሽቱን በሪያድ የሚገኘው የኢትዮጵያ ኤምባሲ መግለጫ አውጥቷል። መግለጫው እንደሚከተለው አቀርብላችኋለሁ። በሳውዲ አረቢያ ኢፌድሪ ኤምባሲ ሪያድ ሰሞኑን በማህበራዊ ሚዲያ ኢትዮጵያውያን እርስ በርሳቸው ሲደባደቡና ጥቃት ሲፈጽሙ የሚያሳዩ ቪዲዮዎችን በተመለከተ ጉዳዩን በትኩረት እየተከታተለው መሆኑንና አግባብ ካላቸው አካላት ጋር ደግሞ ምርመራ ስራ መጀመሩን አስታውቋል። በዚህም ተግባር ላይ ኢሰባዊ ተግባር ላይ የተሳተፉ ግለሰቦች መደበኛ ባልሆነ በህገወጥ መንገድ ወደ ሳውዲ አረቢያ የገቡ እንደሆነም ይገልጻል። እነዚህ አካላት በበረሃማና ገጠራማ አካባቢ በመሸሸግ ምክንያታቸው በግልጽ ባልታወቀ ጉዳይ ቡድን ወይም ደግሞ ጎራ በመፍጠር እርስ በርሳቸው ግጭት ሲፈጥሩ እንደነበርም ተደርሶበታል ብሏል። እስካሁን በተደረገው ክትትልና ጥረት አንድ ተጠርጣሪ በሳውዲ አረቢያ ፖሊስ ቁጥጥር ስር መዋሉን አስታውቋል። ኤምባሲው ችግሩን ከምንጩ ለማድረቅና በዚህ ወንጀል የተሳተፉትን ሁሉ ለህግ ለማቅረብ ከሚመለከታቸው አካላትና የሀገር ሽማግሌዎች ጋር በቅርበት እየሰራ እንደሚገኝም ገልጿል። ኤምባሲው እነዚህን ወንጀለኞች በቁጥጥር ስር ለማዋል የሚያስችለውን ማንኛውንም ተዛማጅ መረጃ ወይም ጥቆማ ያለው ወገን በአስቸኳይ ለኤምባሲው እንዲያቀርብ በአክብሮት ጥሪ ተላልፏል። ይህንን መረጃ የሰማችሁ መረጃውን ያላችሁ በሙሉ አስቸኳይ ለኤምባሲ መረጃውን አቅርቡ። ባካችሁ ድንበር አካባቢ ያላችሁ ኢትዮጵያኖች እስኪ ይህንን ነገር በደንብ አስቡበት። በቃችሁ በሉ። እኔ በነገራችን ላይ ይቅርታ አድርጉልኝና የባሰውን ያዝልን የምልበት ዘመን ላይ አይደለም ያለውትና ምክንያቱም የባሰ ነገር አለ ብዬ ማሰብም ይከብደኛል። ምን ያላየነው ነገር አለ? ወንድሙን እንደ ከብት እንኳን ሲታረድ እኛ ላለማየት የምንደበቅ የምናለቅስ እርስ በርስ ሲተራረዱ እያየን ነው። የሚገርመው ፓርት ምንድነው? ለገዳይና ለሟች ብሄር ዘር ሰተን እንኳን እንደዚህ ሆንኩኝ እንኳን ከነሱ ያልሆንኩኝ እንላለን። ነገ ከነጎዳ ደግሞ ለትዝብቱ እንደው ብዙ እንኳን ሳይቆይ እዛው ቤት ያ ችግር ሲያንኳኳ እናያለንና እንደዚህ አይነት አሰቃቂ ነገሮች አስደንግጦ አንድ ሊያደርገን ሲገባን እኛ ግን የኔ ቤት እስካልተንኳኳ ድረስ ምን አገባኝ የነሱ ቤት ማለት ላውዛ በጸበላቸው ወይ እንኳን ከነሱ ያልሆንኩ እንላለንና ያለንበት ሁኔታ ምን ማለት ከዚህ ባሰ ነገር ምን ልናይ እንችላለን? በእኛ ዘመን ያልታየና ገና ያላየው ነው ክፋት ጥጋለ እንዴ አንተ እንዴት አስተራረድ ይጠፋባል ተብሎ እዛ በኮሜንት ተቀምጠው በርታ ሲሉ እዛ ወንድም እንደው ለእናቴ አንድ ነኝ ልትረፍላት እያለ ሲታረድ አየን። እጅህንም እዚህ ጋር አስቀምጥ ተብሎ እጅ ሲቆረጥም አይተናል። በየቦታው አይተናል። እኛ ግን ዛሬም ለበዳይና ለተበዳይ ታፔላ ለጥፈን ሁሉም የየራሱን ነው የሚቀራመተውና ይሄ ነገር በጋራ በቃ የሚባለው መቼ ነው? እኔ በኦሮሞነት ያፈርኩ ተሸማቀቅኩ አላችሁ። ምን ያሳደገኝ ማህበረሰብ ይሄ አይደለም። እኔ ይሄና እዚህና መሰሎቻቸው ከየት እንደወጡ አላውቅም። ክፋትም ደግሞ መጥፎነትም ደግሞ ብሄርም ዘርም ሃይማኖትም የለውም። በዚህ ነገር ተስማምተን በቃ እስካላልን ድረስ ትላንት እዛ ጋር በሩቅ ያየኸው ችግር ነገ ቤትህ አንኳኩቶ እንደሚመጣ አትጠራጠሩ። ጭራሽ በሰው ሀገር ይዘገንናል። ሰው የሰውን ፍየል ሲገድል አይታችሁ ታውቃላችሁ? አታውቁ። በጣም ይጠነቀቃል። ሰውን ለመግደል ግን አሁን በጣም ቀላል ሆኗል። ለዚያውም በማይረባ ነገር ወታቸውን ፌስቡክ ላይ ተለቁ እየሳቁ እየተሳለቁ እንዲህ እግሩን ረክተውት ያርዱታል። ሰውየው እያለ ይጨዋል። ሌላኛው ደግሞ ልክ እንዲሁ በሴት ተጣልተው ምናምን ሲሉ አየሁኝ። ሐቂቃውን አላህ አለም አላህ ይወቀው። በዛ የተገዳደሉ ሰዎችን ሰማኝ አየሁኝ። በጣም ያሳዝናል። ነቢያችን ሰለላሁ ዐለይሂ ወሰለም የሰው ልጅ ደም በጣም የሚረክስበት ጊዜ ይመጣል ብለው ተናግረዋል። የሰው ልጅ ደም በጣም የሚረክስበት ዘመን ይመጣል ብለዋል። ይህ ዘመን ነው። እንዳጠቃላይ
አንድን ሰው የገደለ ሰው ከአላህ ዘንድ ኃጢአቱ የአንድን ሰው እንደገደለ ያክል ነው። የሰው ልጅ በጣም የተከበረ ፍጡር ነው። አላህ ስብሐነሁ ወተዓላ አክብሮ ነው የፈጠረው። ወለቀድ ከረምና በኒ አደም ይላል። በእርግጥም የአደምን ልጆች አክብሬያቸዋለሁ ብሏል አላህ። አላህ በሌላ ቦታ ላይ ምን አጅሊ ዛሊከ ከተብና ዐላ በኒ እስራኤል አነሁ መን ቀተለ ነፍሰን ቢገይሪ ነፍስ አው ፈሳድን ፊል አርድ ፈከአነማ ቀተለ ናሰ ጀሚዓ ወመን አሕያሃ ፈከአነማ አሕያ ናሰ ጀሚዓ ይላል። የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ይቆጠራል አለ አላህ። ሰው ነው ያለው። ሙስሊም፣ ክርስቲያን፣ አማራ፣ ኦሮሞ፣ ትግሬ አላለም። ሰው የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው አለ። የአንድን ሰው ነፍስ ከሞት የታደገና ያዳነ ደግሞ ያተረፈ የዓለምን ሰው ነፍስ እንዳተረፈ ነው አለ። ሰው ነው ያለው አሁን። ስለዚህ አላህን ፍሩ ባካቸው። አላህን ፍሩ፣ አላህን ፍሩ። የሰው ልጅ ነፍስ በጣም የተከበረ ነው። ሑርመት ደም ውዶቼ ሰላም አለይኩም ወራህመቱላሂ ወበረካቱ። እና እላችኋለሁ ያለው ነገር ሁሉ በጣም ሰብስብ ነው። በየሜዳው ያላችሁ ወንድሞቻችን ሙስሊም ክርስቲያን ሳንል አላህ ይጠብቃችሁ ከክፉ ነገር፣ ከክፉ ጓደኛ፣ ከክፉ መጥፎ የሚያያችሁ ሁሉ አላህ ያርቃችሁ። ሌላ ምንም አንልም። ወላሂ በዱዓችሁ ነው እንጃ። እኛ ቤት ውስጥ ሆነን ሰላም እየኖር እናንተ ግን እንዴት ትኖሩ? በሉ እንዳትረሱ ላይክ አድርጉ።